ሽንት ቤት አለ? ጓሮ ሄደሽና ጓሮ? ምን ነው ፈራ እንዴ? አረ ምን ከፈራ አብረን እንዴ? አረ እኔ አልፈራም። ወይኔ ማነው? ማነው? ሲጀመር እጮኝነት ባቆምን በ4 ወራችን ነው አረገዝኩ ያልሽ። ልክ ነኝ። ካንተ ከተለያየው በኋላ ማንንም ወንድ አላውቅም። ተይ እባክሽ፣ ስማቸውን ነው ማታየው? ቀለድክ በቃ። እኔ የትኛው በጎ አድራጎት ነኝ የሰው ልጅ ማሳድገው? ልትክድ ባልሆነ ሽምጥጥ። ሲጀመር ቆጥረሽ አላስረከብሽ። ጭራሽ የሸማቾች ዘይትና ሳሙና መሰለል አንተ ቆጥሬ ማስረከበ? አዎ ንብረት ነው። እኔ ደግሞ ቆጥሬ ባልተረከብኩት አልጠየቅም። ወደድክም ጠላህም ልጅ ነው ለማሳደግ ተዘጋጅ። ተይ እባክሽ፣ እኔ ራሱ አላደኩም እንኳን ልጅ ላሳድግ። ሲጀመር እኮ እኔ አንቺ ታሳድጊኛለሽ ብዬ ነበር የመጣሁት። አሁን ግን በቃ ስትል እናት ለመቀየር እገደዳለሁ። እናት ከመቀየር በፊት ህይወትን ቀይሬ ወደ ሰማይ ነው ምልክ። አርጎት ነው በሰው እጅ እኮ ከሞትኩ ቀጥታ ገነት ነኝ። አታፍሪም እኮ አንቺ እዛም ትመጫለሽ እርኩስ። ወዴንም ትሄደው ማንነው እኮ ነው ባጋምላክ ደግሞ እንደወንድ ነው መስሮጠው። የትመቸን ያገኘዋት እቺ። ኧረ በስመ አብ። ዛሬ እናቶች ገበያ አለ። ገበያ ውስጥ እንደ እናቶች ለብሰን ገብተን ማለት ነው እቃ እንገዛለን። ያውቁኛል አያውቁኝ የሚለው ነገር አብረን እናያለን። ሌትስ ጎ። በቃ አሁን ወደ ገበያው እየገባ ነው። ሁሉም ሰው ፈርቶናል ነው። አረው ያበራውንም እንደዛ ነው። ገጠር ላይ በጣም ደስ የሚለኝ ማለት ነው ማታ ጓሮ ላይ ያለው ሰላም፣ በቃ ጸጥ ረጭ አለ። በቃ የሚሰጠኝ ደስ ዛሬ የበግ አራጅ ብሎግ ነው ማሳያችሁ። ጄጁ ቡርሴ በግ አራጁ ተዘጋጀውኝ። ትልቅ ሰትዮና እስቲ እንን በግ ረድልኝ ብላ ጠራችኝ። ቤቷን አስሽ ያገኘው ሲገባ የገጠመኝ ሌላ ታሪክ ነው። ስሙ። ሰላም ነው ማዘር? ሰላም ላይ አለን። በግ ይታረዳል ብለውኝ እኮ ነው መጣሁት። እንዴት ነው ግን ማረድ ትችላለህ? ችግር የለ። እኔ ሙሉ ቆዳውን ገፍፌ ሰዎች ጋር ራሱ እየሄደ እንኩ እዚህ ጋር ቁረጡ እያለ ከዚህ ጋር ቁረጡ እያለ እንዲቆርጥ ያርገ ነው ማርደው። ችግር የለ፣ ምንም አትጨነቅ። የቱ ጋር ነው በጉ? ያውና ዛን ያለው እስቲ ገብተህ እረድ። እዛ። እሺ በቃ ይኸው አሳዩኝ ያለበትን። አቤት። ምን ሆኖ ነው? ሰዶ ማርሻል አርት እኮ ነው። ምን ነው ፈራክ? እኔ ሰው አላርድም። እኔ ሰዶን አላርድም። በስመ አብ። እኔ በግ ነው ከዚህ በፊት ማርደው። አንቺ የምትወይተሻል ጽንስ ያጨናግፋል። አራት ቀልድ እባክህ ተው። ጌታ ይርዳችሁ። እኔ አላ ተው። ይሄ ቪዲዮ ለጌች አድርሱልኝሽ። ለአረፋ ሀገር ቤት ገብቻለሁ፣ አልመለስም። በዛው በነፃ ላይ ያለጣል እኔ ገንዘብ ሊሰራብኝ ለኪሴ ለፊት ኪሴ 20 ሚሊዮን ብር፣ ለኋላ ኪሴ 20 ሚሊዮን ብር፣ 40 60 ሚሊዮን ብር ተሰጥቶኝ ማለት ገና ባለ 50 ሚሊዮን ብር ሳር ቤት ተሰርቶልኝ ና ካልተባልኩ አልመለስም። ሞኝን ፈልግ። ኢሮፕ ነው ያለው ተው። ለአረፋ አድርሱለት። ዛሬ ያለንበት ቦታ ጫት በጣም አለና ምርቃና ምን ይመስላል የሚለውን ነገር አብረን እናያለን። እንደምታዩት እነዚህ ዛፍ እንዳለ ጫት ናቸው። ያው ወተን እንሰብራለን ማለት እንግዲህ አሁን ልንሞክረው ነው። መረቀሽ እንደ ዳውዲ ጫቱ አለቀ። እባክህ ይጨመራል። ሌላ እናምጣ። እንግዲህ ያ ሰላላ መረቀነ ሌላ ጨምረናል ማለት ነው። ኧረ ይበቃል በእናትህ። ኧረ እባክህ ጫት እንጨምር እባክህ። እንግዲህ ሳንመረቅን ጫቱ አልቆብናል። ቀጣይ በደንብ እንሞክራ። እንዴ ኳስ